ሰላም ጤና ይስጥልኝ የኢትዮ ሃይቴክ ቤተሰቦች ተመልሰን መተናል። የባንክ አካውንታችሁን ከፋይዳ ዲጂታል መታወቂያ ጋር የምታያይዙበት የመጨረሻው ቀን ገደብ አልፏል። አሁን ላይ አካውንቴ ሊዘጋ ነው፣ ውስጡ ያለው ብሬስ ምን ሊሆን ነው፣ ከእንግዲህ ብር ማንቀሳቀስ አልችልም ብላችሁ በከፍተኛ ጭንቀት ላይ የምትገኙ በጣም ብዙ ሰዎች እንዳላችሁ አውቃለሁ። ባንክ ቤት አካባቢ እንኳን ሳትሰለፉ ሰልፉን ስታዩ ነገሩ ሊያስደነግጣችሁ ይችላል። ነገር ግን ፍጹም መደናገጥ አያስፈልግም። ዛሬ በዚህ ቪዲዮ ቀኑ ቢያልፍም እንኳን አካውንታችሁ ሳይዘጋና ከባንክ አገልግሎት ሳትስተጓጎሉ አሁኑኑ በቤታችሁ ሆናችሁ በስልካችሁ ልታደርጓቸው የሚገቡ በጣም ቀላል የሆኑ መፍትሄዎችን እነግራችኋለሁ። ወደ መፍትሄው ከመግባታችን በፊት ግን ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ካደረጋችሁ በቀጥታ ወደ መፍትሄዎቹ እንለፍ። የመጀመሪያው መፍትሄ የፋይዳ መታወቂያ ቁጥር ወይም ይሄ ባለ 12 አሃዝ ፋይን ነምበር ኖሯችሁ ነገር ግን በተለያየ ምክንያት ሳታያይዙ ቀነ ገደቡ ላለፈባችሁ ሰዎች ነው። ቀኑ ስላለፈ ባንክ ቤት ሄዳችሁ ረጅም ሰልፍ መያዝ ፍጹም አይጠበቅባችሁም። አብዛኞቹ ባንኮች በራሳችሁ ስልክ የምታያይዙበትን ሲስተም በይፋ ክፍት አድርገዋል። ነገር ግን እኔ የማሳያችሁ መንገድ አልሰራም ካላችሁ ወደ አቅራቢያችሁ ወደሚገኝ ባንክ ሄደው ወረፋውን ጠብቀው ማያያዝ ይኖርባችኋል። በፍጹም መዘናጋት አይጠበቅባችሁም ማለት ነው። ይህንን ለማድረግ የምትጠቀሙት የሞባይል ባንኪንግ አፓችሁ የራሳችሁን ኦሪጂናሉን ማለት ነው። እሱን በስልካችሁ ላይ ተከፍታላችሁ። ልክ አፕሊኬሽን ውስጥ እንደገባችሁ ወደ ፕሮፋይል ወይም ወደ ሴቲንግ ክፍል ትሄዳላችሁ ማለት ነው። እዚያ ውስጥ ሊንክ ፋይዳ አይዲ ወይም አፕዴት KYC የሚል አማራጭ ታገኛላችሁ። እሱን በመጫን ያንን ከፊት ለፊት ያለውን ፋይዳ መታወቂያችሁ ላይ 12 አሃዝ የፋይዳ ቁጥራችሁን ታስገባላችሁ። በመቀጠል ወደ ስልካችሁ ላይ የሚገባ ኮድ ይኖራል። የባንኩ ሲስተም የጽሁፍ ማረጋገጫ መልእክት ማለት ነው። እሱ ኮድ ይላክላችኋል። እሱን ኮድ ስታስገቡ ሰከንዶች ውስጥ የባንክ አካውንታችሁ ከፋይዳ ጋር በተሳካ ሁኔታ ይያያዛል ማለት ነው። ስማርት ስልክ ለማትጠቀሙ ወይም የሞባይል የባንክ መተግበሪያ ለሌላችሁ ደግሞ እንደ ኢትዮጵያ ንግድ ባንክ ያሉ ትልልቅ ባንኮች የራሳቸው አጭር ኮድ አላቸው። እነሱ ላይ በመደወል ልክ እንደ ቅድሙ የፋይዳ ቁጥራችሁን በማስገባት ብቻ ያለምንም ኢንተርኔት ኮኔክሽን በቀላሉ ማያያዝ የሚያስችል ሲስተም ስላላቸው እሱን ተጠቀማላችሁ ማለት ነው። አሁን ደግሞ ወደ ሁለተኛውና ብዙ ሰዎችን ወደሚያሳስበው ጥያቄ ስንመጣ እስካሁን ድረስ ምንም አይነት የፋይዳ መታወቂያ ካልተመዘገባችሁ ቁጥሩም የለኝም አሁን ቀኑ ስላለፈ አካውንቴ ሊዘጋ ነው ለምትሉ ሰዎች እዚህ ጋር ትልቁ ልታውቁት የሚገባውን አንድ ትልቅ እውነታ አለ ማለት ነው። ባንኮች የደንበኞቻቸውን አካውንት በአንድ ጊዜ ዱብ አድርገው መዝጋት ሙሉ በሙሉ መዝጋት አይችሉም። ምክንያቱም ይሄ በራሳቸው በባንኮች ላይም ከፍተኛ የደንበኛና የገንዘብ ኪሳራ ያመጣል። መንግስት ያስቀመጠውን ቀን ገደቡ ቢያልፍም ባንኮች አሁን ድረስ አዳዲስ ሰዎችን የመመዝገብና የማያያዝ ስራቸውን በየራሳቸው ቅርንጫፍ በሰፊው እየቀጠሉ ይገኛሉ ማለት ነው። ስለዚህ እናንተ ማድረግ የሚጠበቅባችሁ ነገር ቢኖር ያላችሁን ማንኛውም ህጋዊ መታወቂያ የቀበሌ ሊሆን ይችላል፣ የመንጃ ፍቃድ ወይም ፓስፖርት ይዛችሁ ወደ አቅራቢያችሁ ወደሚገኝ የባንክ ቅርንጫፍ አካል መሄድ ነው። እዚያ ስትሄዱ ሙሉ በሙሉ በነፃ ይመዘግቧችኋል። የፋይዳ ቁጥራችሁን ይዛችሁ እዚያው ላይ አካውንታችሁን ያያይዙላችኋል ማለት ነው። ነገር ግን ገና አልተዘጋም ብላችሁ መዘናጋት የለባችሁ። ምክንያቱም ባንኮች በማንኛውም ሰዓት ከብሔራዊ ባንክ በሚመጣ ጠንከር ያለ ትዕዛዝ ያላያያዙ ሰዎችን አካውንት በከፊል ለምሳሌ ብር እንዳያወጡ በማድረግ አገልግሎቱን ሊገድቡ ስለሚችሉ ነገ ከነገ ወዲያ ሳትሉ በዚህ ሳምንት ውስጥ ይህንን ጉዳይ ቋጭታችሁ ተገላገሉ ላለው ለኢትዮ ሃይቴክ ቤተሰቦች የዛሬው መረጃችን መፍትሄዎች ይህንን ይመስላል። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁን እንዳትረሱ። እንደዚሁም በዚህ ሰዓት ላይ ተደናግጦ ባንክ ቤት ሄደው ሰልፍ ሊይዙ የሚችሉ ጓደኞቻችሁ፣ ቤተሰቦቻችሁ በየግሩፑ ላይ በየቪዲዮ ላይ ሼር በማድረግ ይህንን አድርሱላቸው። በቀጣይ ሌላ ጠቃሚ የቴክኖሎጂ መረጃ እስከምንገናኝና መፍትሄ ይዘን እስክንመጣ ድረስ መልካም ጊዜ ለሁላችሁም ስለመኛለሁ። ለቻናሉም አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቪዲዮውን ጨርሱ። ስለአመሰግናለሁ ማለት ነው።